አልጣሃ ቁርአን 20 እና ሱረቱል ያሲን ሱረቱል ያሲንንና 36ኛውን ሱራና 20ኛውን ሱራ ይቀራ ነበረ ይላል። ሰማይና ምድር ከመፈጠሩ ከ1000 ዓመት በፊት ነው የሚቀራው። ተመልከቱ። ሱራ 36ን ክፈተው፣ ሱረቱል ያሲንን ክፈተው። አላህ ምንድነው እያለ የሚቀራ የነበረው? አላህ ምንድነው ምን እያለ ነው የሚያነብ የነበረው? ሱራ 36 ማለት ሱረቱል ያሲንን ነው። አላህ ደግሞ ይህን ነበር ሲቀራ የነበረው። ሰማይና ምድር ከመፍጠሩ ከ1000 ዓመት በፊት ማለት ነው። ቁጥር 24 ላይ አድርገው ተመለከቱት። እንግዲህ አላህ ሱብሃነሁ ወተዓላ ምን እያለ እንደሚቀራ ማለት ነው። እኔ ያን ጊዜ በግል ስህተት ውስጥ ነኝ ይላል። ማን? አላህ። መቼ? ሰማይና ምድር ከመፈጠሩ ከ1000 ዓመት በፊት ምን አለ? በግል ስህተት ውስጥ ነኝ። ወይ ተአምር! አላህ የሚጸልየው እንዲህ እያለ ነበር። ሰማይና ምድር ከመፈጠሩ በፊት ከምናምን ዓመት በፊት ምን ይላል? በግልጽ ስህተት ውስጥ ነኝ እያለ ነበር የሚጸልየው ነበር። ይማረን ይሳለን። እንዲህ ያለው ውሸት ይጠብቀን። እንጸልይላችሁ። አይ ይሁንሽ። ለማንኛውም ጌታ ኢየሱስን ከአላህ ጋር አይደለም ከኢየሱስ ባሪያዎች ከነ ዮሐንስ ከሰማያተ ካህናቱ ከነሱ ጋር ኮምፒት ስናደርጋቸው እንኳን በጣም የሞተ ነው አላህ ሱብሃነሁ ወተዓላ። እና እንደዛ ነው። ጥያቄ ያላችሁ ግን ሱራ 36 ቁጥር 24 ነው። 36 24 ነው። እንዲህ ያለ ነገር ነው የሚመጣ። በጣም ብዙ ነገሮች ይመጣሉ። እንግዲህ ልደት ያክብር አያክብር ሐራም ነው በእስልምና አያክብርም። አስቦት ነው የሚለው በውስጡ። በዜማ በለው እስቲ ናሙስ እሱ ነው ምን ልቅራለህ? እስቲ ከሰራ ይሄንን እንዴ እኔ ቀርቼውማ ደግሞ ህዝቡ ይዝመትብኝ። እንደውም አማርኛውን ነው እንጂ ምን አማርኛውን እንደ ዴቮል ሂድበት እኔ ያን ጊዜ በግልጽ ስህተት ውስጥ ነኝ እያለ 25 ያደርገው። ክርስቲያኖች ጌታችሁ ማን ነው? እስቲ ንገሩኝ። ጌታችሁ ማን ነው? በነገራችን እኔ በግልጽ ስህተት ውስጥ ነኝ፣ እኔ በጌታችሁ አመንኩ ስሙኝ አለ ይላል። ጌታችሁ ማን ነው? ምእመናን አላህ ሱብሃነሁ ወተዓላ በጌታችሁ አመንኩ ይላል። በኢየሱስ ክርስቶስ አመንኩ ይላል። የኛ ጌታ ኢየሱስ ነው። በኢየሱስ አመንኩ ይላል። እንግዲህ የሚገርም እኮ ነው። እንዲሁም በጌታችሁ እምላለሁ ይላል። በጌታችን ጭራሽ ይምላል። ጌታን ብላችሁ እንደምትምሉት እሱም ይምላል። ዳሰያው ይሶፋኒ የሚገርም ነው። እና ለሌላ ቱልቱላ ማለክ ያስብላል። አሁን ዮሐንስ ወንጌል ምዕራፍ 14 ላይ ያለውን ላንብብላችሁ አንድ ክፍል። ዮሐንስ ወንጌል ምዕራፍ 14 በጣም ደስ የሚል ክፍል ነው እና እንዲህ ይላል። ሶሪ ዮሐንስ ላይ ያደረኩት ዮሐንስ ወንጌል ምዕራፍ 14። አንተ እዛው ላይ ፋቲሃ ላይ ተጠብቀናለህ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባላልኳችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሂጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተም ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ይላል። ዘንድ ወደሚሄድበትን ታውቃላችሁ፣ መንገዱንም ታውቃላችሁ ይላቸዋል። ዘን ቶማስ እንዲህ ብሎ ይጠይቃል፣ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱ እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወት ነኝ። እርሱ ምንድነው? መንገድ። እርሱ ምንድነው? እውነት። እርሱ ምንድነው? ሕይወት ነው። ማን? ጌታ ኢየሱስ። እርሱ መንገድ ነው ጌታችን። ሱረቱል ፋቲሃ ቁጥር 6 እንከፍተዋለን። አላህ ሱብሃነሁ ወተዓላ ምን ይላል የሚለውን ማለት ነው።
ኢየሱስ መንገድ ነው። በጌታችሁ እምላለሁ ይላል። በጌታችሁ አመንኩ ይላል። ሱረቱል ፋቲሃ ወይም አንደኛው ሱራ ማለት ነው ቁጥር 6 ላይ እንዲህ ይላል። ቁጥር 6 ፋቲሃ 6 ቀጥተኛው መንገድ ምራን ይላል። ማን? አላህ ሱብሃነሁ ወተዓላ እና ሌላ ተልቱላ ማሊክ ያስብላል። ያው ስፍራ ባይዘይ በዚህ ነገር እርግጠኛ መሆን እንችላለን። ማን ነው መንገዱ? ማን ነው? ኢየሱስ ነው። ቀጥተኛው መንገድ ምራኝ እያለ ደግሞ አላህ ኢየሱስን ይለምናል። መንገዱ ማን ነው? ኢየሱስ። ቀጥተኛው መንገድ ምራን የሚለው ማን ነው? አላህ ቁርአን ያላህ ቃል አይደለ? ይህን እንደዚህ ባይው አላህ ነው። ስለዚህ አላህ ኢየሱስን ቀጥተኛው መንገድ ምራን እያለ ይለምነዋል ማለት ነው። ኢየሱስ እርግጠኛ ሆኖ ነው የነገረን። በአባቴ ቤት ብዙ መኖሪያ ያለ ፒሪየድ፣ እርግጥ ያለ ነገር እኒስ ባልሆን ባላልኳችሁ ነበር። እውነት ነው ንግግሬ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሄጄም እኔ ባለሁበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወዴት? ወደ መንግስቱ ይወስደናል። ማን? ጌታችን። እንዴት እናምነዋለን? አሁን ባይዘወይ ጌታችን እንዴት ነው የምናምነው? ማለት ሎቱ ስብሐትና የነገረን ነገር ውሸት ቢሆንስ እንዴት ነው የምናምነው? ምን ማረጋገጫ አለን? ምንድን ማረጋገጫችን? መረጋገጫችን ይሄ ነው። ጌታ እውነት ነው እርሱ ዘንድ አስቀድሞ የተናገራቸው ነገሮች አለ። ጌታችን ኢየሱስ እወለዳለሁ ብሎ በነቢያቱ አፍ ተናገረ፣ ተወለደ። እሰደዳለሁ አለ፣ በነቢያቱ አፍ ተናገረ፣ ተሰደደ። እሞታለሁ አለ፣ ሞተ። እነሳለሁ አለ፣ ተነሳ። አረጋለሁ አለ፣ አረገ። የነገራትን ሁሉ የተናገራትን በሙሉ ፈጽሞልናል። በነቢያት በኦሪት በመዝሙር የተጻፈው ትንቢት ሁሉ ይፈጸም ዘንድ ይህ ሁሉ ሆነ ብሎ ሉቃስ ወንጌል ምዕራፍ 24 ላይ እንዲናገር ማለት ነው። ስለዚህ በጌታችን እንዴት እርግጠኛ መሆን እንችላለን? ስለፈጸመልን፣ የተናገራትን ቃል ፈጽሞልናል። ፒሪየድ። በነቢያቱ የተነገረው ትንቢት ተፈጽሟል። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፈርሶ በሦስተኛው ቀን አስነሳዋለሁ አለ። አስነሳው ያንን ቤተ መቅደስ። ስለዚህ እርግጠኛ መሆን እንችላለን በጌታችን በኢየሱስ ክርስቶስ። በአላህ እንዴት እርግጠኛ መሆን እንችላለን? እንዴት ነው እርግጠኛ መሆን እንችለው? አንደኛ ውሸታም ነው። እንደ ሙስሊሞች አላህ ውሸታም ነው። ምክንያቱም ብዙ ሱራ 634 ላይ ሱራ 618 ላይ ሌሎችም ክፍሎች ላይ አላህ ቃሉን እጠብቃለሁኝ ብሎ ተናግሮ ቃሉ ሲበረዝ ቁሞ አየ። እንጅል ያላህ ቃል ነው። ተውራት ያላህ ቃል ነው። ዘቡር ያላህ ቃል ነው። ዘንድ ቃሉ ሲበረዝ ቁሞ አየ። ቁርአን ያላህ ቃል ነው። ቁርአን ሲቃጠል ፍየል ሲበላው ሲያነዱት ሲበረዙት ዝም ብሎ አየ። ስለዚህ ቃሉን ምራዬ ቃሉን እጠብቃለሁ ብሎ ያልጠበቀ እንዴት ነው መንግስቱን ያወርሰኛል ጦተጉችን ማይሰጠኛል ብለህ የምታስበው? የለም ጦተጉችማ የለም። ጉች ጉች ያለ የእሳተ ገሞራ ድንጋይ ነው የሚጠብቅ። አትሸወድ፣ አትታለል የሚል የጴንጤ መዝሙር ነበር። አትታለል ማተለያ እኮ ነው ይሄ። እየወሰወሰ የሚያታላቸው ማለት ነው። የለም በቃ እንትን አትበሉ። አላህ አንደኛ ከዚህ አንጻር ውሸት ነው፣ አሁን ካወራ ነው አንጻር ማለት ነው። ሁለተኛ ደግሞ ስለ መሐመድ እንኳን እርግጠኛ አይሆንም። መንግስቱን ይውረስ አይውረስ መሐመድ ራሱ እርግጠኛ አይሆንም። የት እንደምገባ አላቅም ይላል። የት እንደምገባ እንዴት እንደመሆን አላቅም እያለ ይነገራል መሐመድ። አይ ቲንክ ሱራ 34 ቁጥር 24 ላይ ምን እንደሚሆን በእኔ ላይ ምን እንደሚደርስ አላቅም ይላል። አላህም ደግሞ እኛ ወይንም እናንተ በግልጽ ስህተት ውስጥ ነን በላቸው ይላል። አስረግጦ አይናገርም እንዴ? በቃ እርግጥ አድርጎ ትክክል ነው ወይ ደግሞ ትክክል አይደለም ምናምን ብሎ ለምን አይናገርም? ወይ ተሳስተናል ወይ ትክክል ነን፣ እርግጠኛ አይደለም አላህ ሱብሃነሁ ወተዓላ። ጌታ ኢየሱስ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ እንድትኖሩ እመጣለሁ፣ ወስዳችኋለሁ። 4 ነጥብ ይመጣዋል። አላህስ አላህ
ይህን ቃል አይገባልንም። እንዲሁም ቃል የሚገባልን ምን እንደሆነ ለገሃነም ነው። ሱራ 1971 ላይ ሱራ 779 ላይ ብዙዎችን ለገሃነም ፈጠርኩ ይላል። አንድ ሁለተኛ አንድም አትቀሪም ሁልሽም ገሃነም ትገቢያለሽ ይላል። ሱራ 1971 ላይ ወደ እርሷ ወራጅ እንጂ አንድም የለም መውረድም ጌታ የፈረደው ግዴታ ነው ይላል አላህ ሱብሃነሁ ወተዓላ። እና ለሌላ ሁልሽም ገሃነም ትገቢያለሽ ይላል ዳሰኝ። ስለዚህ አላህ ለገሃነም ቃል የሚገባልን ጌታ እግዚአብሔር ግን አስቀድሞ በነቢያቱ አፍ በመንገድ ላይ ቁሙ፣ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ነው የሚለን። ገሃነም ትገባላችሁ አይደለም፣ ለነፍሳችሁ ረፍት ታገኛላችሁ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ ቀንበሬም በላያቸው ተሸከሙ፣ ከኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍት ታገኛላችሁ ይላል ጌታ ኢየሱስ። አላህ ሱብሃነሁ ወተዓላ ሁልሽም ገሃነም ትገቢያለሽ ነው የሚለው እና አስተውሉ። ለገሃነም ቃል የሚገባላችሁን ነው የምትፈልጉት ወይስ ደግሞ መንግስቱን ሊያወርሳላችሁ የሚፈልገውን ነው ወይስ ደግሞ ገሃነም ትገባላችሁ የሚል ነው? አላህ ገሃነም ትገባላችሁ ይላል። ጌታ ኢየሱስ ግን ትእዛዜን ብትጠብቁ በመልካም ብትሄዱ መንግስቱን ትወርሳላችሁ። ቃል የሚገባልን መንግስቱን ነው። ኑ አባቴ ብሩካን ሚለን አላህ ገሃነምን የፈጠራት ለሰዎች ነው። ሰዎችን ሲፈጥር ራሱ ለገሃነም አድርጎ ፈጥሯቸዋል። ኢየሱስ የማቴዎስ ወንጌል ምዕራፍ 24 እና 25 ብታነቡ ለሰይጣንና ለመልእክተኛው ወደ ተዘጋጀ ነው የሚለው። ስለዚህ ገሃነም የተዘጋጀው ለሰይጣንና ለመልእክተኛው ነው እንጂ ለሰዎች አይደለም። ግን ሰዎች በራሳቸው ጥፋት ገሃነም ይገባሉ ነው። አላህ ግን ሲፈጥረው ራሱ ለሰዎች ነው የፈጠረው። ትሞያለሽ ብሎ ቃል ገብቷል። እየወሰደ ይወትፈዋል። የት ላይ? ገሃነም ላይ። ምን አጨናነቀው? ወስዶ አንቺን ገሃነም ይቀረቅርሻል። ተገላገለ። ይሞላታል፣ ይገላገላል። ፍጥረትን ሲፈጥር ለምንድን ነው አላህ ለሰዎችና ለጋኔሎች ነው የፈጠረው? ኢየሱስ ግን ለሰይጣንና ለመልእክተኛው ብሎ የተነገረው ለእነሱ አልነበረም። ግን እነሱ ገሃነም ገብተዋል በጥፋታቸው ምክንያት። እንደዚህ ያለ ነገር አላህ ሲፈጥር ለገሃነም ነው። እኛ ደግሞ እንደዚህ አይደለም። ሁለተኛው ደግሞ አላህ ለምንድን ነው የሚታገሰው? ጌታ ኢየሱስ ለምንድን ነው በህይወት እንድንኖር ያደረገን? ለምን ይታገሳል? ጴጥሮስ መልእክቱ ላይ ጴጥሮስ ሲናገር ሰዎች የሚታገሳቸው ንስሐ እንዲገቡ ነው ብሎ ይናገራል። በንስሐ እንዲመለሱ ነው፣ ንስሐ እንዲገቡ ነው ብሎ ያስቀምጠዋል። ኦኬ ጴጥሮስ መልእክት ስንት ነበረ? አይ ቲንክ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ትከፍትልናለህ? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 አምላካችን ለምንድን ነው የሚታገሰን? ለምንድን ነው በህይወት እንድንኖር ያደረገን? ተመልከቱ። የሙስሊሞች አምላክ ደግሞ ለምንድን ነው የታገሳቸው? ለምንድን ነው በህይወት እንዲኖር ያደረጋቸው? ጴጥሮስ በመልእክቱ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ ለአንዳንዶች የሚዘገዩበት እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲመለሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁሉ ወደ ንስሐ እንዲደርሱ እንጂ እንዳይጠፉ፣ ሁሉ መዳንን ይወርሱ ዘንድ ማለት ነው። ይታገሳል። ንስሐ እንዲገቡ እንዲመለሱ ይታገሳል። ማን? አምላካችን፣ እኛ አምላክ አላህ ሱብሃነሁ ወተዓላስ ሱረቱል ኢምራን አይ ቲንክ 78 ነው። 68 ጀምሮ 7 ክፈታ ውስጥ ሱረቱል ኢምራን አላህ ለምን ይታገሳል? አላህ በጣም የሚገርማችሁ ለምን እንደሚታገስ ተመልከቱት። በጣም ይገርማል። እንግዲህ አላህን መታገስ
ግን እኮ ነው እሱ 178 ነው 78 ወር 178 ቸክ አድርገው 178 እርጅናው ተጫጫነኝ። ቁርአንም እርሳት ጀመርኩኝ እና ለሌላ የሚያስብል ነገር። ኦኬ 178 አዎ እሱ ነው። ቀጥል አንብበው። የልጆች ጫጫታ አለ፣ ግን ትችሉታላችሁ። እነዚህ የካዱ ሰዎች እነርሱ የማዘገያቸው ለነፍሶቻቸው ደግ ነገር ነው ብለው ያስባሉ። እነርሱ የምናዘገያቸው ኃጢአታቸው እንዲጨምሩ ብቻ ነው። ምን ኃጢአታቸው ምን እንዲጨምር ብቻ ነው ይላል። ተመለከታችሁ ልዩነት? ዜራ አምላክ የሚታገሰን ንስሐ እንድንገባ ነው፣ ሁሉ ወደ ንስሐ እንዲመለሱ እንዲቀርቡ ነው ብሎ በጴጥሮስ መልእክቱ ተናግሯል። አላህ ግን የሚታገሰው በኃጢአት ላይ ኃጢአት እንዲጨምሩ ነው፣ በህይወት እንድትቆዩ ያደርጋችሁ። ኃጢአተኛ በጣም ብክት ያላችሁ ኃጢአተኛ እንድትሆኑ ነው። አምታችሁን ላይ ይላል። እንዳትሳሳት ማሜ፣ ሊያሳስቱ ነው እዚህ ያሉ ሰዎች። መሳሳት የለብህም አይደለ ማሜ? አምታች ናቸው በቃ እዚህ ያሉት። አይደለም ማሜ? መጀመሪያ ተረጋጋ። ሀሳቡን ሳትረዳው ለምን እንደዚህ ፖለቲካ ትሰራለህ? ትክክል። እሺ መረዳት አለብህ። ፖለቲካ ትሰራለህ? አስረዳኝ እስቲ። ያው ይክፈትልህና አስረዳኝ። ክፈታ። አላህ የሚታገሰው ሰዎችን በህይወት የሚታገሰው ለምንድን ነው? ምን እንዲያደርጉ? ክፈተው። መጀመሪያ አዳምጥ። አሁን እኮ ያወጣኸው ሆን ብለህ እነዚህ ለካዱ ሰዎች የተጠቀሰውን ጥቅስ ብቻ ነው ያወጣኸው። ገባህ አይደለ? ጥቅል ነገር አይደለም ያወጣኸው። ገባህ? አውጣለት፣ ክፈትለት። ናሙስ አስረዳ። ናሙስ አለ፣ ክፈትለት። እሺ እየተመለስኩ ነው። አንዴ ወይ ተአምር። መሐመድ እንዴት አለህ ግን? ሰላም ነው። አንተስ? ሰላም አለይኩም። ወአለይኩም ሰላም ወራህመቱል መሲህ ወበረከቱ። እሱ አይጨመርም። ያ ሙስሊም ስትሆን ነው የሚጨመረው። እኔ ነው ያልኩህ። ወራህመቱል መሲህ ወበረከቱ ብያለሁ። ወአለይኩም አሰላምማ ቅድም ብለሃል። ቆረጥካት ደግሞ። ትክክል። አሁን ማሜ ትክክል ነው። ባይዘይ ካፊርን ወንድም አጋር አርጋቸው አትያዙ ይላል። አጋር አርገው መያዝ ያለባቸው እነማንን ነው? አጋንንቶችንና ድምፅ አለ አንተ ጋር ማሜ። እነማሜ አጋር ወንድም ምናምን አርገው መያዝ ያለባቸው፣ ሰላምን ማለት ያለባቸው፣ ሰላም አለይኩም ማለት ያለባቸው አጋንንቶችንና እባቦችን ነው እንጂ እኔን አይደለም። በሚገርማችሁ ሁኔታ ማለት ነው። መደበኛ ነገር ብንወያይ ይሻላል፣ በሚጠቅም ነገር ላይ እነሱንም ከምሸውዳቸው ተከታዮች ነው። እንዳትሸውድ አንተ ራሱ እንዳትሳሳትውን ጠንቀቅ በል። አሁን አንበው እንዳላሳስትህ ደግሞ ጠንቀቅ ብለህ እስቲ አዳምጠህ ራስህ አንብበው እንጂ እሺ ይሰማል። እነዚህ የካዱ ሰዎች እነርሱ የማዘገየ እነዚህ አይደለም እነዚያ እሺ እነዚያ የካዱ ሰዎች እነርሱን ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው ያስባሉ። እነርሱ የምናዘገያቸው አቁም። አሁን እዚህ ላይ ምንድን ነው የሚለው? እነዚያ የካዱ ሰዎች
እነርሱ ማዘግየትን ትንሽ ዝቅ አድርገው ማዘግየትን ለነፍሶቻቸው ወደ ሳብ አድርገው ለነፍሶቻቸው ደግ ነው ብለው ያስባሉ። አየኸው ጥያቄ ነው መጠየቂያ። ያስባሉ እነርሱም አያስቡ። አዳምጥ፣ መጀመሪያ ተረጋጋ። እነርሱም የምናዘገያቸው ኃጢአታቸው አያስቡ ነው የሚለው። አዳምጥ፣ ቆይ እንዴ ተረጋጋኝ። ለእነርሱም አዋራጅ ሳይሆን አያስቡ ነው የሚለው ማሜ። አዳምጥ። አሁን ለምሳሌ ልንገር፣ መነገር የያዘው ጉዳይ አንተ አሁን ጊዜ ሰጥቷል፣ አምላክ ጊዜ ሰጥቷል። በክህደት ውስጥ እያለህ ብዙ ሰዓታትን ብዙ አመታትን ሰጥቷል። ገባህ? እስካልተመለስ ጊዜ መቆየትህ ጥሩ መስሎህ ግን ለምታስበው ልክ ላንተ ልክ እንደዛ ነው ንግግሩ መናገር የያዘው እንጂ ጥቅል ነገር ሙስሊሙንም አያስቡ ነው የሚለው። አያስቡ ነው የሚለው ማሜ። ያስባሉ ሰውን አያስቡ ነው የሚለው እኮ። ተናጋሪው ምንድን ነው? እየተቻቸው እኮ ነው። ከገባህ ማለት ነው እየተቻቸው ነው እንጂ አሁን እዚህ ላይ መልካም ነገር ነው ብላችሁ አታስቡ። አዳምጠኝ መጀመሪያ ተረዳ። መጥፎ ነገር ነው መልካም ነገር ነው ብላችሁ ከሃዲያንን ነው ያመኑትን እኮ አላለም፣ ሙስሊሞቹን አላለም። እዚህ ቦታ አየኸው፣ ከሃዲያኖቹን ነው መተቸት የያዘው። ከገባህ ማለት ነው። ትክክል። ስለዚህ ከሃዲዎቹ እንዲመለሱ ሳይሆን ኃጢአት ላይ ኃጢአት ጨምረው ገሃነም እንዲገቡ ነው ፍላጎቱ። አዳምጥ። አሁንም ያልገባህ ነገር አለ። አዳምጠኝ። ያላ ፍላጎት ይዘው ልንገር። አሁን አንተ ይሄ እዚህ ቤት ከፍተህ ስትቀመጥ ሆን ብለህ ልብህን ክፍት ካላረከው በድርቅና ብቻ ሰዎችን ለማሳመን ከሆነ ነገም ዛሬም አትመለስም። አንተ ወደዚህ ምድር የመጣው ለነፃ ምርጫ ነው። ነፃ ምርጫ ነው። አዳምጠኝ። ነፃ ምርጫ ነው ወደዚህ ያመጣ። እንዳትሳሳት እንደው እባክህ። ስትፈልግ የመካድ ስትፈልግ የማመን መብት አለ። ፈጣሪ እጅህን መጠምዘዝ አይችልም። ማሜ ጠንቀቅ ብለህ እንዳትሳሳት፣ ደግሞ እንዳናሳስትህ። አሁን ቁርአኑ ላይ አላህ ሱብሃነሁ ወተዓላ የምንታገሰው ኃጢአት እንዲጨምሩ ነው አለ ብቻ ነው አለ። አዳምጠኝ። መጀመሪያ ሐሳቡን አልተረዳኸውም እያልኩህ ነው። ለምሳሌ አንተ አሁን ከእምነት ውጭ ነህ እያልኩህ ነው። ከእምነት ውጭ ነህ። ፈጣሪ ወደ ትክክለኛው መንገድ እንድትመጣ ይጠብቅሃል ለብዙ ጊዜ። ግን አንተ በክህደት አዳምጠኝ። ያማ በአንተ ቤት ነው። ሁሉም ሙስሊሙም በእስልምናው አማኝ ነው፣ ክርስቲያኑም በክርስትናው አማኝ ነው። ገባ? አይደለም። አላህ ምን አለኝ መሰለህ ማለት የአላህ ሱብሃነሁ ወተዓላ ሱራ 5:47 ላይ የእንጅል ባለቤት ከሆንክ በእንጅል ፍረድ አለኝ። ስፈርድ ደግሞ እስልምና ውሸት ሆኖ አገኘሁት። ምን ላድርግ ማሜ? አማኝ ነኝ እመን አለኝ፣ አመንኩኝ። አላህ ሱብሃነሁ ወተዓላ ቁርአን የሚገርምህ መፈተኛውን አስቀምጧል። መጽሐፍ ቅዱስ ግን ምንም አይነት መፈተኛ የለውም። ገባህ አይደለ? ቁርአን የራሱን ቁርአንን ተካዳችሁ ይላል። ቁርአን ትክክል አይደለም ብላችሁ ካሰባችሁ የምትቀጣጥፉ እንኳን ብትሆኑ እስኪ አንድ ሱራ አምጡ ይላል። አሁን አንተ ቁርአን ስህተት ነው ብትል እስኪ አንድ ሱራ አምጣ። ቁርአን ይሄ ለአንተ የሰጠህ ነፃ ምርጫ ውሸት ነው ብለህ ቁርአን ላይ ያለው ምንም ችግር የለውም። ይሄው ላምጣ። ኧረ ምንም በቃ በዚህ ካሳየህ የሆነን ክፍል ምናምንማ አልጠቅስም። ሁሉም የመጣው ቁርአኑ የመጣው ከአጋንንት ነው። አጋንንት ነው ለመሐመድ የሰጠው መገለጡ። ይሄ አንተ አስተሳሰብ ነው። ገባህ አይደል? ማስረጃ በላይ ይሄ በጥላቻ ስለታጨክ ነው እንጂ ውስጥ በጥላቻ ስለተሞላ ነው። ማስረጃ በላይ ውስጥ በጥላቻ ስለተሞላ ነው ማለት። ማስረጃ በለኝ ላምጣልህ። አንድ ማስረጃ ላምጣልህ ለመሐመድ ሰይጣን እንደሰጠው ማለት ነው። እስኪ አምጣ፣ ክፈት። ማስረጃ ላምጣልህ፣ ክፈት። እስኪ እሺ፣ ሁለት ፕሬሚሶችን እንሰራለን። እንግዲህ አስቡት፣ ባይዘይ እዚህ ውስጥ ያለው ሀሳብ ሰዎችን የሚታገሰው ገሃነም እንዲገቡ ነው። ሁላችሁ ገሃነም ትገባላችሁ የሚለው ሀሳብ የሰይጣን እንደሆነ ላሳያችሁ። ተመልከቱ። የመጀመሪያው መልአክ እንዳይደለ ላሳያችሁና ከዛ ደግሞ ማን እንደሆነ አጋንንት እንደሆነ ላሳያችሁ። ከፍተህ ነው ማውራት እኮ ገባ። ሱናን አናሳይ የሆነ ግሩፕ ላስገባህ ዘንድ ከፍትለናለህ። ናሙስ አላህ አሎ ሃይቢ አሎ ባለ ቆይ እንዴ ትገባና ቆይ እንትን ብለዋለህ ትከፍትልናለህ። where it is ይኸው ዘን ይኸው ከዛ ይኸው አድ ሜምበር ከዛ ኢንቪት ኮፒ
ተመልከቱ እንግዲህ እና ሌላ የሚያስብል ነገር ላሰማችሁ ነው። አንደኛ መልአክ አይደለም የሚለውን ነገር አሳያችኋለሁ። ሁለተኛ ደግሞ ሰይጣን ነው የሚለውን ነገር አሳያችኋለሁ። ቴሌግራም ላይ ሄድ ናሙስ፣ ቴሌግራም ላይ ሄድ ግባና ቆይ ፖይንት ላድርግልህ ወደ ላይ እንዲመጣ ማለት ነው። ከገባ በኋላ ቆይ ፖይንት ላድርግልህ ወደ ላይ እንዲመጣ ላድርገው፣ ወርታች ስለሆነች ማለት ነው። ፖይንት ያረኳት ወይ ደግሞ እሺ 1 2 3 ያልኩት ላይ ግባ፣ ከፎልደሮች መካከል ማለት ነው። ቁርአኑ ላይ ከፍተህ አውጣው እንጂ ቅድም ያልከውን ፍታ። እሺ አብዱላ እንዴ ተረጋጋ። ያው መጥቶልሃል ወደ ላይ ያየኸው ከማን የሚለው ቁርአን ከማን የሚለው ፎልደር